voice of America. ኤርትራ 26ኛውን የነጻነት በዓል ዛሬ በመዲናዋ አስመራ አክብራውላለች። ዕለቱን ምክንያት በማድረግ በአስመራ ስታዲየም በተካሄደ ስነ ስርዓት ላይ ንግግር ያደረጉት ፕሬዝዳንት ኢሳያስ አፈወርቂ ኤርትራ በረጅም ዓመታት የጥልቅ ትግል የነጻነትን እንደተጎናጸፈች አስታውሰው የድንበር ጦርነቱ የኤርትራን ነጻነት ላለመቀበል የተደረገ ደባ ውጤት ነው ብለዋል። ፕሬዝዳንቱ ስለ ድንበር ጦርነት ሲያወሱ ኢትዮጵያን በስም አልጠቀሱም። ሆኖም በወረራ የተያዘ ያሉት መሬት እንዲመለስ ጥሪ አድርገዋል። በዚህ አጋጣሚ ንባይቶ ጸጥታን ልዕልና አህጉራዊ ሕጊ አኽቢሮምን ጉቡ ሓላፍነቶም አልዒሎምን ተወሪሩ ንዘሎ ልኡላው መሬትና ሓራ ገይሮም ከረኩቡና በዚህ አጋጣሚ የጸጥታው ምክር ቤት የሕግ የበላይነት አክብረው ተገቢውን ኃላፊነታቸውን በመወጣት በወረራ የተያዘውን መሬታችን እንዲያስረክቡልን እንጠይቃለን። ፍትሃዊ ያልሆነውን ዕቀባ ደግሞ ተጸጽተው እንዲያርሙና ያስከተለውን ጥፋት እንዲክሱ እየተማጸንኩ የኤርትራ ሕዝብ ወዳጅ ፍትህ አፍቃሪ የሆነው የዓለም ሕዝብ ወዳጅነቱን እንዲያጠናክር ጥሪን አቀርባለሁ። ይህን ያሉት ፕሬዝዳንት ኢሳያስ ኤርትራ ከነጻነት በፊትም በነበራት የጸረ ሽብር ፖሊሲ ትልቅ ሚና ተጫውታለች። ይሁን እንጂ በዚህ ሚናዋ ዓለም ለኤርትራ እውቅና አልሰጠም ነው ያሉት። በመጨረሻም የኤርትራን ሕዝብ በዚህ ፈታኝ ባሉት ወቅት ላሳየው ጽናት አመስግነዋል።